ጊዜ ይደጋገማል ሴቶች ላይ አንዴ ከያዘን በኋላ በተደጋጋሚ የሚመጣ በሽታ ነው። ሰው ምክንያቱ ምንድነው? አንደኛው አንቲባዮቲክ ሙሉ ለሙሉ ጨርሶ አለመውሰድ። መጀመሪያ ካመመን በኋላ ልክ አንቲባዮቲክና መድኃኒቶች ታዘዙልናል እና እነሱ መድኃኒቶች ጨርሰን ለ10 ቀን ከታዘዘ 10 ቀን ሙሉ መውሰድ አለብን፣ ጨርሰን መውሰድ አለብን። አለበለዚያ ባክቴሪያው መጀመሪያ የዳነን ይመስለናል። 2 ቀን ምናምን ወስደን የዳነን ስለሚመስለን ግን ባክቴሪያዎቹ አልጠፉም። ኢንፌክሽኑ ከዛ ድጋሚ የመምጣት እድሉ በጣም ሃይ ነው፣ ባክቴሪያዎቹ ስላልጠፉ ማለት ነው። እና የሚሰጠንን አንቲባዮቲክ ሙሉ ለሙሉ ጨርሰን መውሰድ አለብን። ሲቀጥል ደግሞ አስተጣጠብ ላይ ሽንታችንን ከሸናን በኋላ ምናምን ስንታጠብ ይሄ በሳሙና ምናምን መታጠብ የለብንም። ሳሙና ጭራሽ በቃ እዛ ቦታ ላይ መንካት የለበትም። ፍትግ አድርጎ ማጠብ በቀን 3 4 5 ጊዜ መታጠብ ምናምን በጣም መጥፎ ነው። አንዳንድ ሴቶችማ በሎሚ ምናምን ሁላም ይታጠባሉ which is wrong። እንደዛ መሆን የለበትም። ሲቀጥል ደግሞ ሌላኛው ፓንታችንን ስናጥብ ሽታ ባለው ሳሙና ማጠብ የለብንም። ሽታ ባለው ሳሙና ማጠብ የለብንም። ከዛ በኋላ ደግሞ ከታጠበ በኋላ ሽታ በሌለው ሳሙና ካጠበን በኋላ በሞቀ ውሃ ትንሽ ሰዓት ዘፍዘፍ ማድረግ ወይም ደግሞ እንዴት ነው ማለቅለቅ ነገር አለብን በሞቀ ውሃ። ሌላው ከሁሉም ደግሞ ዋናው ውሃ በጣም መጠጣት አለብን። ትንሽ ነገር ይመስላል ግን ዋናው ነገር ነው። ውሃ በጣም መጠጣት አለብን። ሽንታችንን መያዝ የለብንም ምናምን እና እነዚህ ነገሮች ካደረግን ይስተካከልናል ማለት ነው። አይደጋገምም። ሶ ይሄ ቪዲዮ ከጠቀማችሁ ፎሎ፣ ላይክ፣ ሼር ማድረግ እንዳረሱ። ቴንክ ዩ። ሴቶች ፓንታችሁ እንደዚህ ከለር ሲቀይር ኦር ደግሞ ብሊች ሲያደርግ የምትጨናነቁ አላችሁ። ላይክ ኢንፌክሽን ተፈጥሮ ነው ወይ እኔ ጋር የሆነ ችግር አለ ወይ ብላችሁ ትሳቅቃላችሁ። ሶ ማወቅ ያለባችሁ ነገር ይሄ የጤና ምልክት ነው። ሶ ለምንድን ነው የሚፈጠረው የሚለውን ስናይ ኖርማሊ የሴት ልጅ የማህፀን ፈሳሽ አሲዲክ ነው። ይሄም ታስቦበት ነው። ምክንያቱም ውስጥ ላክቶባሲላ የምትባል ባክቴሪያ ልጅ ፈርመንቴሽን ትፈጥርና ይሄንን አሲዲቲ ለእናንተ ፕሮቴክሽን እናንተን ለመጠበቅ ስትል ይሄንን አሲዲቲ ትፈጥራለች። ሶ እንደዚህ አሲዲክ ሲሆን መጥፎ ባክቴሪያ፣ ፈንገስ የመሳሰሉት ለማደግ አይመቻቸውም። ሶ እናንተ ጤነኛ የሆነ ፈሳሽ ይኖራችኋል። ማሳከክ አይኖረውም፣ መጥፎ ጠረን አይኖረውም የመሳሰሉት። ሶ ይሄንን አሲዲቲ ሊያበላሹ የሚችሉ ብዙ ነገሮች አሉ። አንደኛ ውስጥ ድረስ ገብታችሁ የምትታጠቡ ከሆነ ይሄንን ጥሩ ባክቴሪያ ትገሉታላችሁ። ሶ ለኢንፌክሽን ራሳችሁን ታዳርጋላችሁ። በተጨማሪ ይሄ ሽታ የበዛበት ላይክ ጥሩ ሽታ ያመጣል ተብሎ ሴንት ነገሮች እዛ አካባቢ መቀባት ኦር ደግሞ የሚያፍን ፓንት ማድረግ፣ ፕላስቲክ የሆኑ ፓንቶች ማድረግ፣ ልክ እንደታጠቡ እዛው ፓንት አድርጎ ማመቅና ሙቀት መፍጠር የመሳሰሉ ነገሮች ይህንን አሲዲቲ ሊያበላሹ ይችላሉ። ኢቨን አንዳንድ ጊዜ ከወንዶች ጋር ግንኙነት በሚደረግ ሰዓት የወንድ የዘር ፈሳሽ ቤዚክ ስለሆነ ይህንን አሲዲቲ እንትን የመቀነስና በዛውም ባክቴሪያል ቫጂኖሲስ የመሳሰሉት ኢንፌክሽን ሊያዳርገን የሚችል ነገር ነው። ሶ ይህንን ፓንታችሁ ላይ ስታዩ የጤና ምልክት ነው። ሜንቴን ማድረግ ያለባችሁ ነገሮች አሉ። በዋነኝነት ውስጥ ድረስ ገብቶ አለመታጠብ፣ ፓንት ስትመርጡ ኮተን የሚያናፍስ ነገር መምረጥ፣ ስትታጠቡ አንድ ሴት ከብዙ ወንድ ጋር ግንኙነት ብታረግ ኦር ደግሞ ብልቱ ትልቅ ከሆነ ወንድ ጋር ግንኙነት ስታረግ ብልት መላላት ያጋጥማታል የሚል አስተሳሰብ አለ። ሶ ይሄ በጣም የተሳሳተ ነው። ግን ማወቅ ያለባችሁ ነገር ምንድነው? አንድ ሴት ብልት መላላት የሚያጋጥማት በምጥ ስትወልድ ብቻ አይደለም። አንደኛ በእድሜ ሊመጣ የሚችል ነገር ነው። ምክንያቱም ኤስትሮጅናችን ዝቅ እያለ በሄደ ቁጥር የዳሌያችን ጡንቻ የመላላት አይነት ነገር ሊያጋጥመው ይችላል። በተጨማሪ ደግሞ ወፍራም ከሆነች ያቺ ሴት ሁሌ የሚያስላት ከሆነ ኢቭን የሰገራ ድርቀት ራሱ የሚያስቸግራት ከሆነ በአጠቃላይ ሆድ ላይ ጫና፣ ይሄ ኢንትራአብዶሚናል ፕሬሸር የሚጨምሩ ነገሮች በአጠቃላይ እዛ አካባቢ መላላት ሊያጋጥሙ ይችላሉ። ሶ አንድ ሴት መላላቱን በምን ልታቅ ትችላለች? አንደኛ በግንኙነት ሰዓት እንደ ድሮ ያዛ ለማድረግ አይነት ነገር፣ ፍሪክሽን መቀነስ አይነት ስሜት ይኖረዋል። ይሄ ኤር ትራፒንግ የምንለው ማለት የፈስ ድምጽ ማብዛት ኖርማሊ በተፈጥሮ ሊኖር ይችላል። ማብዛት አይነት ነገር ሊያጋጥማት ይችላል ማለት ነው። ሶ ምን ማድረግ ትችላለች? በዋነኝነት ከዚህ በፊት ማወርቻለሁ ኬግልስ ኤክሰርሳይዝ፣ እዛ አካባቢ ያለውን ጡንቻ ያዝ ለቀቅ እያደረገች ማጠንከር ትችላለች። ኬግልስ ኤክሰርሳይዝ ሞክራ ግን ለውጥ ካላየችና ይሄ በግንኙነት ሰዓት ከባሏ ጋር ያለው ነገር እንደዚህ በጣም እያሳሰባት ከሆነ በቀዶ ጥገና መስተካከልና መጥበብ የሚችል ነገር ነው። አንድ ወንድ ከጨረሰ በኋላ ብልቱ ይልፈሰፈሳል። ከጨረሰ በኋላ የሚለቀቁት ሆርሞኖች ብልት እንዲልፈሰፈስ ነው የሚያደርጉት። ከቶሎ መጨረስ ጋር የብልት አለመቆም ችግር አለበት የምንለው ከጨረሰ በኋላ ሲልፈሰፈስ አይደለም፣ እሱ ኖርማል ነው። ሶ ከቶሎ መጨረስ ጋር የብልት አለመቆም ችግር አለ የምንለው ወይ ለመጀመሪያ ዙርም እስቲ ጨርስ ድረስም አይቆምም፣ ከቆመም ደግሞ ሳይጨርስ በፊት መሀል ላይ ይልፈሰፈሳል፣ ውርድ ይላል ማለት ነው። አንድ ሰዎች ደግሞ ከቶሎ መጨረስ ጋር የፍላጎት ማነስ አለባቸው።
ሆርሞናል የሆነ ነገሮች አላቸው። አንዳንድ ጊዜ ቴስቶስትሮናቸው ሎ ሆኖ ምናምን ልናገኘው እንችላለን። ግን አብዛኛው ጊዜ ግንኙነት ላይ ጎበዝ ስላልሆነ ቶሎ ስለሚጨርስ ሚስቱን ማስደሰት ስለሚያቅተው ብዙ ጊዜ የግንኙነት ፍላጎቱ ይወርዳል። ሞር ሳይኮሎጂካል ነው። መሀል ግንኙነት ላይ ልፍስፍስ ማለት ነገር ካለው ወይም ጭራሹን ለግንኙነት የማይቆም ከሆነ ኦኬ፣ የዛን ጊዜ ቶሎ መጨረስና የብልት አለመቆም ችግር አንድ ላይ አለባቸው። ስለዚህ ሆርሞናቸውን መርምረን ከዛ የምንሰጣቸው መድኃኒቶች ይኖራሉ ማለት ነው። የዛሬው ትምህርት ስለ ኢንዶሜትሪዮሲስ ነው። ከዚህ በፊት ሰምታችሁት ማታውቁ ከሆነ ቃሉን የማህፀን ግድግዳ ፔሪድ ሆኖ የሚፈሰው ኢንዶሜትሪየም እንለዋለን። እሱ ከዛ ውጭ ወደ ኦቫሪስ፣ አንዳንዴ ወደ ሳምባ፣ ወደ ብሬን ሊሄድ ይችላል። እዛ ዙሪያ ያሉት አንጀት ዙሪያ ፔሪቶኒየም የምንለው ቦታ ላይ ነው ብዙ ጊዜ የሚሰራጨው። እንደ ምልክት የሚሆነው ከመጠን ያለፈ የተጋነነ የፔሪድ ህመም ሊኖር ይችላል። ፔሪድም ካለፈ በኋላ ያ ህመም ሊቀጥል ይችላል። ከዛ በተጨማሪ ግን ወደ ሌሎች እንደተሰራጨበት የሰውነት ክፍል አንጻር ወደ ሽንት ፊኛ ሲሄድ ሽንት ላይ ከፍተኛ ህመም ወይም ደም መቀላቀል ሊያመጣ ይችላል። ወደ ሰገራ መውጫ ወደ አንጀት ሲሄድ ደግሞ ምልክቱ በዛው ልክ አንጀት ጋር የሚመጡ ሽንት ቤት መጠቀም ህመሞች ጨምሮ ብዙ ምልክቶች ሊሆኑ ይችላሉ። በግንኙነት ጊዜ ህመም፣ ኢንፈርቲሊቲም አንድ ኮዝ እሱ ነው። ስለዚህ በተለይ ለአንቲፔን ሪስፖንድ የማያደርግ ከፍተኛ የሆነ ህመም ካለ ኢንዶሜትሪዮሲስ እንዳለ ቼክ ማድረግ ነው። ብዙ ጊዜ እኔ አሁን እንደ ማህፀን ሐኪም በሰርጀሪ ከዚህ በፊት የተሰሩ በኦፕሬሽን የወለዱ ሴቶች ጋር ያለ ቦታው ሰብኩታኔስ ቦታ ላይ ወይም በምጥ የወለዱ ላይ ስቲች የተሰጠበት ቦታ ላይ የሚያብጡኑ እናያለን። ግን ሐኪም አማክሮ የተለየ ስሜት ካለ ፓንት ማድረግ ወይስ አለማድረግ? አልፎ አልፎ አለማድረግ፣ በተለይ ደግሞ ማታ ማታ ላይ። ይህም እርጥበት እንዳይኖርና የፈንገስ ኢንፌክሽንን ለመከላከል ይጠቅማል። የብልት ጠረንን ጥሩ ለማድረግ ሽቶ ወይስ ሎሽን መጠቀም? ሁለቱንም በጭራሽ መጠቀም አይኖርም። ሽቶ ወይም ሎሽን የሴት ልጅ ብልት ተፈጥሯዊ ፒኤች መጠንን የሚያዛቡ ሲሆን ለተለያዩ ኢንፌክሽኖች የሚኖርሽን ተጋላጭነትም ይጨምራል። መጥፎ የሆነ የብልት ጠረንን ለመከላከል ቦሪክ አሲድ መጠቀም ወይንም ለረጅም ጊዜ የቆየ ከሆነ ወደ ሕክምና ተቋም ማምራት ይኖርሻል። ቀኑን ሙሉ አንድ ሞዴስ መጠቀም ወይስ በየሰዓቱ መቀየር? በየ4 ሰዓቱ አዲስ ሞዴስ መቀየር። መጠኑ ያልበዛ የደም ፍሰት ቢኖርም ብልት አካባቢ እርጥበት ለረጅም ሰዓት ሲቆይ ለተለያዩ ኢንፌክሽኖች ስለሚያጋልጥ በየ4 ሰዓቱ መቀየር ይኖርበታል። ብልትን በሳሙና ማጽዳት ወይስ ጥሩ ጠረን ባለው ዋይፕስ ማጽዳት? በሁለቱም በጭራሽ ማጽዳት የለባችሁ። በተለይም ሽታ ያላቸውን ኬሚካሎች ለማጽዳት ስትጠቀሙ የፒኤች መጠናችሁን ያዛባል። ይልቁንስ በንጹህ ውሃ ካልተገኘም ደግሞ ሽታ በሌለው በንጹህ ዋይፕስ ማጽዳት ያስፈልጋል። ጥብቅ የሚያደርግ ጠባብ ሱሪ ወይስ ጠባብ ፓንት? ሁለቱንም ለረጅም ሰዓት መጠቀም አይኖርባችሁ። ጠባብ የሆኑ ልብሶችን በምትጠቀሙበት ወቅት ብልት አካባቢ ሙቀትና እርጥበት እንዲኖር ስለሚያደርጉ ለባክቴሪያ እድገት ምቹ ሁኔታን ይፈጥራል። ለማጽዳት ከፊት ወደ ኋላ መድረግ ወይስ ከኋላ ወደፊት? ከፊት ወደ ኋላ መድረግ። ይህም ፊንጢጣ አካባቢ ሊኖሩ የሚችሉ ባክቴሪያዎች ወደ ብልት ውስጥ በመግባት ኢንፌክሽን እንዳይፈጠር ይከላከላል። ስኳር ማብዛት ወይስ የተቀነባበሩ ምግቦችን ማዘውተር? ሁለቱንም መቀነስ። ምክንያቱም እነዚህ ምግቦች የፈንገስ ኢንፌክሽን እንዲባባስ ከፍተኛ የሆነ አስተዋጽኦን ያደርጋሉ። ማቃጠል፣ ማሳከክ እንዲሁም ከፒኤች መጠን መዛባት ጋር የተያያዙ የተለያዩ ችግሮች ካሉብሽ ቦሪክ አሲድን መጠቀም ትችያለሽ። ነገር ግን እነዚህ ምልክቶች ለረጅም ጊዜ እያየሽ ከቆየሽ